መጀመሪያ ክርስቲያን እንደነበርክ ያው የሰማው መሰለኝና ልክ ነኝ አለ ክርስቲያን ነበርክ? አዎ ነበርኩኝ። ስለዚህ አሁን ክርስቲያን ከነበርክ ከመጽሐፍ ቅዱስ ቁርአን ወይ ቁርአን በልጦ ነው ወይስ እንዴት ነው ወደ ቁርአን መሄድ የቻልከው ማለት ነው? አዎ ያው ኢንተርቪው ነው የሆነው ማለት ነው። እንግዲህ ለኢንተርቪው ያው ሪስፔክት ስላለኝ ያው ኢንተርቪውን እንትን ልበል ማለት ነው። አዎ ቁርአን የአምላካችን ያላህ ንግግር ነው ራሱ ለፍዙም ማዕናውም ማለት ነው። መልእክቱም ቃሉም ያላህ ነው። የሚለየው ነገር ምን ከጫፍ ከጫፍ ድረስ ቁርአን የአምላካችን ያላህ ንግግር ነው። አላህ በቁርአን ውስጥ ሲናገር በመጀመሪያ መደብ አዎ ያላህ ንግግር ነው፣ የፈጣሪ ንግግር ነው። ከአላህ ውጪ በቁርአን ውስጥ የሚናገር አካል የለም። ነብዩ መሐመድ እኔ የመጀመሪያ ሙስሊም ነኝ ብሎ ይናገራል። አላህ ሱራ 3:67 ላይ ቁል ነው በል ነው በልሳቸው እንዲሉት የተነገረ ነገር ነው። በል ቁል የሚል ነገር አለ። ቁል ማለት እኮ እኔ አስጠንቃቂ ነኝ እኔ ሰው ነኝ በል የሚል ነገር አለ። እሳቸው ሄደው እንዲሉት እኔ ላንተ አሁን ለነቢያችን ስነግርህ ሂድና አስተማሪ ነኝ በል ብዬ ብልህ አስተማሪ ነኝ በል ያልኩ ማን ነው? እኔ ነኝ ወይስ ማን ነው? አዎ ባይዋ አንተ ነህ ተናጋሪ። በቃ ስለዚህ አንተ ሄደህ ትናገራለህ ማለት ነው። ንግግሩ ግን የኔ ነው ባለቤቱ ማለት ነው። በል ነው የሚለው ራሱ ቁል በል ቁሉ በሉ ቃለ ስለዚህ አላህ ነው ተናጋሪ እንጂ ነብዩ አይደለም እያልክ ነው? አዎ የቁርአን ተናጋሪ ሙሉ ለሙሉ አላህ ነው፣ አምላካችን አላህ ነው። አንድ ጥቅስ ልስጥህና ወደ እንትን ትሄዳለህ ማለት ነው። ሱረቱል ረዕድ ምዕራፍ 13 ላይ ምንድነው የሚለው መሰለ? መልእክተኛ አድርገን ላክን ይላል አይደለ? አላህ ላክን መልእክተኛ አድርገን ምን አለ ላክን ይላል። ከዛ በኋላ እኔ እንደዚህ ነኝ በል ይላል። ራሱ መልእክተኛ አድርገን ላክን ይላል። መልእክተኛ አድርገን ላክን የሚለው ማን ነው? አላህ መሆኑን ከተረዳን ከዛ በኋላ በል የሚለው ደግሞ ማን ነው? አላህ ራሱ ነው ማለት ነው። መልእክተኛ አድርገን ላክን ከዛ እንደዚህ በል እያለ ይናገራል ራሱ። ብዙ ቦታ ላይ እንደዚህ አይነት ንግግሮች አሉት ራሱ። ለምሳሌ እንትን ላይ ስትመለከተው በሱረቱ ረዕድ ምዕራፍ 13 ቁጥር 16 ላይ አየው የሰማይና የምድር ጌታ ማን ነው በላቸው ሂድና አላህ ነው በል ለነፍሶቻችሁ ጥቅምም ጉዳትም የማይችሉትን ረዳች ከእርሱ ሌላ ያዛችሁን በላቸው። አየህ በል እያለ የሚለው ማን ነው? ራሱ አንዱ አምላክ ነው። በል እያለ የሚናገረው ማለት ነው። እና ከዛ አንጻር በል እያለ የሚናገረው ራሱ አንዱ አምላክ አላህ ነው። ካላህ ውጪ የቁርአን ተናጋሪ የለም ብለን ነው የምናምነው። ብዙ ቦታ እንደዚህ አይነት ጥቅሶች አሉ አላህ የሚናገርባቸው ሂድና በል ምናምን ነገር ነው። አንድ ጥቅስ ልስጥህና ወደ ሀሳብ እንመለሳለን። ቁጥር 30 ላይ ያወጣው ሐሰንዬ 13:30 ላይ ይሄን በደንብ ያዘው። እሺ ናገባ እስቲ። እሺ ቁርአን ላይ መልስ የሌላቸው ጥያቄዎች አሉ ይላል። ናገባ ይኸውልህ እንደዚህ ይላል እዚህ ጋር እንደዚሁ ከበፊቱ ህዝቦቹ በእርግጥ ያለፉ ወደሆኑ ህዝቦች እነሱ በአራህማን የሚክዱ ሲሆኑ ያ ወደ አንተ ያወርህን ነው የሚለው ማን ነው? አላህ ነው ማለት ነው። ቁርአንን በእነሱ ላይ ታነብላቸው ዘንድ ላክን የሚለው ማን ነው? መሐመድን ነው። ላክን የሚለው ባዩ ማን ነው? ተናጋሪው አላህ። ከዛ በኋላ ነው እንደዚህ የሚላል እርሱ አራህማን ጌታዬ ነው፣ ከእርሱ ሌላ መጠጊያ የለኝም፣ በእርሱ ላይ ተጠጋው፣ መመለሻዬም ወደ እርሱ ብቻ ነው በላቸው። ማን ነው ይሄን የሚናገረው? አላህ ነው ማለት አላህ ነው። ካለ ውጪ ተናጋሪ የለም። ቁርአን ላይ ጥንት ላይ የነበሩትንም አስታውስ እያለ የሚናገረው እሱ ነው፣ አላህ ነው። እሺ እንትን ሁለተኛ ደግሞ አሁን ለምሳሌ ቁርአን ለነብዩ መሐመድ የወረደላቸው እንትኑን ሴንቸሩን እንትን ኢንዲኬት ማድረግ ትችላለህ? መቼ ነው ዘመኑ አላህ ቁርአን እንዲወርድ ያወረደላቸው ለነብዩ መሐመድ ሪቪል ያደረገላቸው? ከ610 ነው እንደ ጎርጎሮሳውያን አቆጣጠር። እንደዛ ነው ራሱ 610 ላይ ጀምርና 623 እስከ 610 እስከ 623 ለ23 ዓመት በጨረቃ አቆጣጠር እስከ 632 እስከ 632 ራይት። እና ስለዚህ አሁን ለምሳሌ አብርሃም ይሁድም ክርስቲያንም አልነበረም ይላል ሱራ 663 አካባቢ ነው ይላልና ስለዚህ አሁን
ከእስልምና ክርስትና ይቀድማል ማለት ነው።